ወደ ኋላ 45 ዓመታት ልመልሳችሁ። ህዳር 4 1979 ቴሄራን ኢራን። ዓለም ለዘላለም የተለወጠበትና ለ444 ቀናት የዘለቀው የታጋሾች ቀውስ የጀመረበት ጠዋት። በወቅቱ 3000 የሚጠጉ የኢራን ተማሪዎች የዩኒቨርሲቲ ተማሪዎች የቴሄራን የሚገኘውን የአሜሪካ ኤምባሲ በኃይል ሰብረው ገቡ። በኤምባሲው ውስጥ የነበሩ 66 አሜሪካውያን ዲፕሎማቶች ሰራተኞች በቁጥጥር ስር ዋሉ። ነገር ግን ተማሪዎቹ አጥር ዘለው ከመግባታቸው ጥቂት ደቂቃዎች በፊት በኤምባሲው ውስጥ ታላቅ ሽብር ነግሶ ነበር። የደህንነት ሰራተኞች ሚስጥራዊ ሰነዶችን ለማጥፋት ወደ ማቃጠያ ማሽኑ ቢሮጡም ማሽኑ በዚያች ወሳኝ ሰዓት ላይ አልሰራም አለ። ሰራተኞቹ አማራጭ ሲያጡ ሰነዶችን ወደ ረጅም ስስ ክሮች የሚቀይር ማሽን ስትሪፕ ከት ሸርደረር ውስጥ ከተው በከረጢት ሞሏቸው። ተማሪዎቹ ህንፃውን ሲቆጣጠሩ ያገኙት በሚሊዮን የሚቆጠሩ የወረቀት ክሮች የሞሉባቸውን ከረጢቶች ነበር። አሜሪካውያኑ ሚስጥሩ ተጠብቋል ብለው ቢያምኑም ኢራናውያን ግን ዓለምን ያስገረመ ብልሃት ይዘው መጡ። ቀውሱ በጀመረ በሁለተኛው ሳምንት የኢራኑ መንፈሳዊ መሪ አያቶላ ሩሆላ ኮሚኒ ያልተጠበቀ ውሳኔ አስተላለፉ። ከታጋቾቹ መካከል 13ቱ ማለትም 8 ጥቁሮችና 5 ነጭ ሴቶች በአፋጣኝ እንዲለቀቁ አዘዙ። ኻሜኒ ለዚህ የሰጡት ምክንያት በኢራን አብዮታዊ አስተሳሰብ ውስጥ የተጨቆኑ ተብለው ለሚታወቁት የህብረተሰብ ክፍሎች ያላቸውን አጋርነት ለማሳየት የታለመ ነበር። ጥቁር አሜሪካውያን ልክ እንደ ኢራናውያን በአሜሪካ መንግስት ጭቆና እንደደረሰባቸው ወንድሞቻችን ናቸው በማለት ተናገሩ። ይህ ትልቅ ፖለቲካዊ ስሌት ነበር። አሜሪካን በዘረኝነት ለመክሰስና በአሜሪካ ውስጥ ያለውን የህዝብ አስተያየት ለመከፋፈል የታለመ ስልት ነበረ። ኻሜኒ ጥቁር አሜሪካውያንን በአሜሪካ የስለላ መዋቅር ውስጥ ቁልፍ ሚና አይኖራቸውም፣ ስለዚህ ሰላዮች ሊሆኑ አይችሉም የሚል ግምት ነበራቸው። ነገር ግን እነዚህ 13 ሰዎች ከተፈቱ በኋላ ለዓለም የተረኩት አስፈሪነት የሚጀምረው እዚህ ጋር ነው። የማሽሩም ኢን ሚስጥርና የመጨረሻው ፍጻሜ። ከተለቀቁት 13 ታጋቾች በስተጀርባ ያለው እውነታ በቀልድ ወይም በፕሮፓጋንዳ ሊታለፍ የማይችል ነበር። ታጋቾቹ የታሰሩበት የኤምባሲውን ምድር ቤት ማሽሩም ኢን ወይም የእንጉዳይ ቤት ብለው ሰይመውት ነበር። ምክንያቱም ቦታው ምንም መስኮት የሌለው ቀዝቃዛና ጨለማ በመሆኑ ምክንያት እንደ እንጉዳይ በጨለማ ውስጥ ተቀብረናል ለማለት ነው እንደዛ አይነት ስም ያወጡለት። እኩለ ሌሊት ላይ ቀስቅሰው ግድግዳ ላይ እንዲቆሙ ይደረጉና በጀርባቸው የጠመንጃ መቆለፊያ ድምፅ ክሊኪንግ ሳውንድ በማሰማት ሞክ ኤክስኪዩሽን ወይም ደግሞ የመግደል ትርኢት ይደረግባቸው እንደነበር ተናግረዋል። ታጋቾቹ በዚያች ቅጽበት እንደሚገደሉ ቢያምኑም ጠባቂዎቹ ግን በሳቅ እያፌዙባቸው ወደ ክፍላቸው ይመልሷቸው ነበር። በዚህ መሃል ኢራናውያን በኤምባሲው ያገኟቸውን በሚሊዮን የሚቆጠሩ የወረቀት ክሮች መልሰው ለመገጣጠም እጅግ ብልሃተኛ ዘዴ ተጠቀሙ። ስሙት እዚህ ጋር ያለውን ነገር። የፋርስ ምንጣፍ ሰሪዎች በጣም ጥበበኞች ናቸውና እነሱን ቀጠሯቸው። እያንዳንዱን ቁራጭ ወረቀት በአጉሊ መነጽር እያዩ እንዲያያይዙ አደረጉ። የተቆራረጡትን ማለት ነው። እነዚህ ታታሪ ሰራተኞች ለወራት በሰሩት ስራ አሜሪካ በኢራን የነበራትን የስለላ መረብ እና የሰላዮችን ስም የሚዘረዝሩ ሚስጥራዊ ሰነዶችን መልሰው ማግኘት ችለዋል። በ10 ዓመታት ውስጥ እነዚህ ሰነዶች ተተርጉመው በ77 ቅጾች ዶክመንትስ ፍሮም ዩኤስ የሚል ስም ታተሙ። ይህ በአሜሪካ የታሪክ ትልቁ የደህንነት ውድቀታቸው ነበር። ቀውሱ እየተባባሰ ሲሄድ ፕሬዝዳንት ጂሚ ካርተር ወታደራዊ እርምጃ ለመውሰድ ወሰኑ። እንደ አውሮፓውያን አቆጣጠር አፕሪል 24 1980 ኦፕሬሽን ኤግል ክላው የተባለውን እጅግ ሚስጥራዊ ዘመቻ አዘዙ።
ነገር ግን ዘመቻው ከመጀመሪያው አንስቶ በተፈጥሮ አደጋ ተመታ። ሀቡብ የተባለ ኃይለኛ የበረሃ አሸዋ ማዕበል የሄሊኮፕተሮችን እይታ ጋረደው። በቴክኒክ ብልሽት ምክንያት ዘመቻው እንዲሰረዝ ተወሰነ። ሰራዊቱ አካባቢውን ለቆ ለመውጣት ሲዘጋጅ ግን አንድ ሄሊኮፕተር ነዳጅ ከጫነ አውሮፕላን ጋር በመጋጨት ታላቅ ፍንዳታ ተከሰተ፣ በኢራን ምድር ውስጥ ማለት ነው። በዚህ አደጋ 8 አሜሪካውያን ወታደሮች ሕይወታቸውን አጡ። ኢራናውያን የሞቱትን ወታደሮች አስከሬን በቴሌቪዥን ለዓለም በማሳየት አሜሪካን ክፉኛ አዋረዷት። ከዚህም በላይ ታጋቾችን ሌላ የማዳን ሙከራ እንዳይደረግ በመላው ኢራን ውስጥ በተኗቸው፣ በተለያየ ከተማ ማለት ነው። ምክንያቱም ኦፕሬሽን አድርገው መጥተው በአንድ ላይ እንዳይወስዱባቸው ማለት ነው። በዚህ ሁሉ ምስቅልቅል ውስጥ ግን 6 አሜሪካውያን ዲፕሎማቶች በኋለኛው በር በማምለጥ በካናዳ አምባሳደር ቤት ተደብቀው ነበር። እነሱን ለማስወጣት CIA አርጎ የተባለ የውሸት የሳይንስ ልብ ወለድ ፊልም ቀረጻ ቡድን በማስመሰል ወደ ኢራን ሰላይ አስገባ። ዲፕሎማቶቹ የካናዳ ዜጎች የሚገልጽ የውሸት ፓስፖርት ተሰጣቸው። በጃንዋሪ 27 ቀን 1980 በፈረንጆቹ አቆጣጠር እነዚህ 6 ሰዎች የፊልም ባለሙያዎች በመምሰል በቴህራን አውሮፕላን ማረፊያ በኩል በሰላም ወደ አሜሪካ አመለጡ። ይህ ታሪክ በኋላ ላይ አርጎ በተባለው ዝነኛ ፊልም ላይ ተሰርቶ ኦስካርን ሊያሸንፍ ችሏል። በመጨረሻም ለ444 ቀናት የዘለቀው ስቃይ በጃንዋሪ 20 ቀን 1981 በይፋ ተጠናቀቀ። የሚገርመው ነገር ታጋቾች ነፃ የወጡት ሮናልድ ሬገን ፕሬዝዳንት ሆነው ቃለ መሐላ በፈጸሙ በ20 ደቂቃ ውስጥ ነበር። ይህ አጋጣሚ ኢራን ለጂሚ ካርተር ያላትን ጥላቻና ለሬገን ያላትን ስጋት ለማሳየት የተጠቀመችበት የመጨረሻው ዲፕሎማሲያዊ ጥቃት ነበር። የቀውሱ መራዘም የካርተርን አስተዳደር ለውድቀት ዳርጎ ለሬገን መንገዱን ከፍቷል። ዛሬም ድረስ በአሜሪካና በኢራን መካከል ያለው የጥል ጠባሳ መነሻው ይህ የ444 ቀናት ታሪክ ነው። የኻሜኒ እሳቸው እንደሚሉት በእውነት ሰብአዊነት ነበር እንደዛ ጥቁሮችንና ሴቶችን የለቀቋቸው ወይስ የፖለቲካ ተንኮል ነበር? የታሪኩ ፍሬ ያለው እዚህ ላይ ነው። እናንተ ምን ታስባላችሁ? ቪዲዮ ከተመቻችሁ ሰብስክራይብ ማድረግ እንዳትረሱ። በጣም አመሰግናለሁ። ቴንኪው